የአባት አይነ ጥላም የዝሙት መንፈስም እንዲሁም አስተሳሰብ በአጠቃላይ ልጅ ላይ የመተላለፍ እድሉ በጣም ሰፊ ነው። ወንድ ልጅ ላይ የሴት ልጅ እናት ደግሞ ሴት ልጇ ላይ መንፈሱ የመተላለፍ እድሉ በጣም ሰፊ ነው። ስናገር ሰምቶ እናቴ ፊት መጠየቅ የምፈልገው ነገር ስላለኝ እናቴን እስካሁን አላጓራኋትም ማለት እና እማዬ መምህር ተስፋዬ ፊት ነው የምጠይቅሽ አባቴ ዘማዊ ነበር አላት። እንዴ ከዘማዊነትም ከስንት ነገር ነው ስንት ነገር አልፏል ተው እስቲ ይላሉ። ለምን እኔም ብቻ ወለዳችሁ? እንግዲህ አንዱ ወንድምህ ሞቶብኛል፣ አንዱ ደግሞ እንደምታውቀው ጥሎኝ ሄዷል፣ አንተ ብቻ ነው የቀረኸው አሉት። አይመስለኝም እማዬ ወልደሽን ነው ግን አለ። አንተ ደፋር እንደው ይሄ ድፍረትህ እንደው ስትናገር ስትጠይቅ ምን ማለት ነው እንዴ? ጡቴና ጥብቼ እኮ ነው ያሳደግኩ ምናምን አሉት። እንዴው እናትህ ነኝ። እሱም ደግሞ እንግዲህ እናቴ ከሆንሽ ልጅሽ ከሆንኩኝ ምንም ባንቺ የወጣሁት ነገር የለም። አባቴም ዘማዊ ከነበረ ምናልባት መምህር ተስፋዬ እንዳስተማረው የዝሙት መንፈስ በዘር ብቻ ሳይሆን በቡዳም ይተላለፋል፣ ቡዳም ይበላል ይባላልና ምናልባት አባቴ እኔን በቡዳ በልቶኝ ቢሆንስ? እንደው እስቲ ከዋናው አትጀምር ልጄ፣ ከዋናው አትጀምር። እስቲ መጀመሪያ መምህርን ጥያቄ ጠይቅና ከዛ ይመልስልሽ። ጊዜ አንቺን ነው መጠየቅ የምፈልገው እሱ ፊት